Hi guys, I think ይሄ መጨረሻ ቪዲዮ ነው የሚሆነው። ባምቢዬ አካውንትሽ እኮ አንቺ ነሽ። the face card don't decline። አካውንት ቢዘጋ አካውንት ይከፈታል። አንቺ ጤነኛ እስከሆንሽ ድረስ፣ አንቺ ደህና እስከሆንሽ ድረስ፣ አንቺ ጠንካራ እስከሆንሽ ድረስ you are already a brand። ባምቢ አበሻ is a brand። እርግጠኝነት አብዛኛዎቹ ፎሎወሮችሽ ፎሎ የሚያደርጉሽ የሆነ የሃይማኖት መሪ ወይም ደግሞ የሆነ ኮሜዲያን ወይም ደግሞ የሆነ በቃ ኦርቶዶክስ ነኝ ልቤ ንጹህ ነው ነጠላዬ ንጹህ ነው everything is እኔ በቃ ጻድቅ ነኝ ምናምን የሚል ሰው ባምቢ ሀበሻን ፎሎ አድርጓት ስላለ አይደል። በጣም ብዙ ሰዎች ሰፖርት የሚያደርጉሽ ፎሎ የሚያደርጉሽ ኮንተንትሽ ላይ ኢንጌጅ የሚያደርጉት ማለት ነው የሆነ የሃይማኖት እና የመዝሙር ምናምን ቪዲዮ ፖስት ስላደረግሽ ብቻ አይደለም። ሲጀመር ያ ሁላ ነገር ሲፈጠርና አንቺ ሶሻል ሚዲያ ላይ ስትዋረጂ ከዛ በኋላ የቤተክርስቲያን ኮንተንት መስራት ስትጀምሪ ፎሎ ያደረጉሽ ሰዎች ትክክለኛ ፎሎወሮችሽ ናቸው ማለት አይደለም። ትክክለኛዎቹ ፎሎወሮችሽ ፎሎ የሚያደርጉሽ ኃጢያትሽ ስላልሰበረሽ ነው። ጠፋች የተባለው ጥፋት አሸማቆ ቤት ስላላስቀረሽ። በጣም ብዙ ሰዎች ስፔሻሊ ሴቶች የሚያዩሽ የሚከተሉሽ ጥንካሬን ስለተማሩብሽ ነው። ልጅ የመጨረሻ ተዋርዳ መነሳት እንደምትችል ቀና ብላ መሄድ እንደምትችል የቀኑ የምንሰራው ኃጢያት ስህተት የምንፈጥራቸው ክፍተቶች ማንነታችንን ዲፋይን እንደማያደርጉት ስላሳየሽን ነው። እዚህ ሌቭል ካንቺ ጋር ሪሌት ያደረጉ ፎሎወሮች ደግሞ እስከ መጨረሻው ነው የሚከተሉሽ። አዲስ አካውንት ከፍተሽ ፎሎ አርጉኝ ብትይ ይከተሉሽ። ይሄኛውን አካውንት ኮፒ ሊንክ አድርጉ፣ ሼር አድርጉ፣ እንደዚህ ቪዲዮ እንደዚህ አርጉልኝ ምናምን ብትይ ያደርጉታል። ነው ውሸቱ ምንድን ነው? ማነው አሁን አንቺ ላይ ጣት እየጠቀለብሽ ያለ ሃይማኖተኛ ጻድቅ? እነማን ናቸው እነሱ? እናንተ ዝሙት ካልፈጸማችሁ ድንጋይ ወርውሩባት ቢባሉ እኮ ድንጋዩን ጥለው የሚሄዱ ኃጢአተኛ ቄሶች ናቸው እንዳለ። እሱ ዝሙት ፕሮሞት አድርጎ አያውቅም ልትሉኝ ነው? እራሱ ከሳሹ ዝሙት ፈጽሞ አያውቅም ልትሉኝ ነው? አሽቶ አያውቅም። ምንድን ነው የኮሜዲ ስራ? ኮሜዲያንነት ምንድን ነው? ውሸት ፈጥሮ ማውራት እኮ ነው። እንዲያስቅ አድርጎ ወሬ ውሸት ፈጥሮ ማውራት ነው። his whole career is ኃጢያት። እርስ በርስ ስለሚደባበቁ ስለሚደጋገፉ ጓዳቸውን ማንም ሰው እንዳያይባቸው በቃ ሽፍን አድርገው በመጋረጃና በነጠላ ተደብቀው ስላሉ ነው እንጂ እኮ እነሱም ካንቺ የባሰ በጣም ብዙ ኃጢያትን ይሰራሉ ቤተክርስቲያን ውስጥ እናውቃለን። ደግሞ በዝሙት መምጣታቸው ነው በጣም የሚያስቀው። ዝሙት ኃጢያት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው ነው። እዚህ ላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበረ። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው። አሁን በተክሊል ያገባው ቤተክርስቲያን ውስጥ። ቤተክርስቲያን ገንዘብ አሰባስበህ አልሰጠህም ተብሎ እኮ ክስ ወቀሳ የቀረበበት ሰው ነው ፈለገ። በተክሊል ያገባው ቤተክርስቲያን ውስጥ እርስ በርስ ስለሚደጋገፉ፣ እርስ በርስ ስለሚቀባቡ፣ እርስ በርስ ስለሚሸፋፈኑ ነው እንጂ ከአንቺ ጓዳ የባሰ የተላ ጓዳ ነው እነሱ ጋር ያለው። ሰው ለማን ብለሽ ነው እያለቀሽ ያለሽው? ለማን ብለሽ ነው ተስፋ እየቆረጥሽ ያለሽው? ለማን ብለሽ ነው ይሄ ቪዲዮ የመጨረሻ ነው? አይሆንም የመጨረሻ ቪዲዮ። አካውንት ማስ ሪፖርት ስለተደረገ ብቻ አይዘጋም። እንደዛ ቀላል ቢሆን ኖሮ የሊያን ሾው አካውንት እናዘጋ ነበር እስካሁን። there are systems in place አንቺን ፕሮቴክት የሚያደርጉ። ሰው ንገሪኝ፣ ምን እናድርግ? ኮፒ ሊንክ እናድርግ፣ ቪዲዮዎችን ሼር እናድርግ፣ ኮመንት ሴክሽን ላይ ኤንጌጅ እናድርግ፣ ላይክ እናድርግ? ምንድን ነው የሚያስፈልገው? ማንን እናናገር? ቲክቶክ ሰፖርት ኢሜል ልከሻል? ለምሳሌ የትኛውን ኮሚኒቲ ጋይድላይን ነው ተላልፈሻል እያለ ዋርኒንግ ውስጥ እየከተተብሽ ያለው? እንወቀው እሱን። ስትራቴጂክሊ አካውንትሽን ሴቭ ማድረግ ይቻላል። የትም ብትሄጂ የሚደግፉሽ፣ የሚከተሉሽ፣ የሚያዩሽ ኢንጌጅ ማድረግ የሚፈልጉ አንቺን ቲክቶክ ፔጅ ላይ ማየት የሚፈልጉ ፎሎወሮች ሰዎች አሉ። ቲፎዞ አለሽ፣ ደጋፊ አለሽ። እዛ መንደር የሚወራውን ወሬ ኢግኖር አድርጊ። ከዚህ በፊትም ተወራብሽ። ምን ተፈጠረ? ምንም የተፈጠረ ነገር የለም እኮ ይኸው አለሽ እስካሁን ድረስ። ሶ ቴክ ባክ ዮር ፓወር። ንገሪን ምን ማድረግ እንዳለብን and let's do it። ይሄ ቪዲዮ ራሱ መስራት አልፈለኩም ነበረ። ኢንስታግራም ላይ ቴክስት አድርጌልሻለሁ አልመለሽም። ሶ I'm here። እንዴ ሰፖርት ልናደርግሽ እንደምንችል አሳውቂን and let's get to work። እነሸቱና አደግዳጊዎቻቸው አንድ ላይ መዘግዘቅ ይችላሉ። እስኪ ገነት ሲገቡ እናያለን። እሺቱ መለሰ በገደምዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት
ቤተክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ በአምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተክርስቲያን አስጠግተዋት የቤተክርስቲያንን ነገር ቢያስተምሯት እሷም የቤተክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተክርስቲያን የሚመሿት። እኔ ኃጢአተኛ ከሆንኩ ወደ ቤተክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እንደዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድን ነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባኪ። እንዴት ናችሁ? ይሄ ቪዲዮ በጣም ሊረዝም ይችላል እና ይቅርታ ከወዲሁ እየጠየኩኝ በህይወቴ የሶሻል ሚዲያ ላይ በምንም አይነት ነገር ኢንቮልቭ አላረግም ብዬ ለራሴ ቃል ገብቻለሁ እና ብዙ ነገሮች ላይ አታዩ ለማንም ስደረብ ለማንም እንትን ስል አይዟችሁ እንትን በሉና ምናምን ብዬ ቪዲዮ ስሰራ አይታችሁኝ አታውቁ። ሸቱ ሙሉ ቪዲዮን አየሁት። መጀመሪያ ስሜት ሆኜ ከመናገሬ በፊት ሙሉ ቪዲዮ ሊዮ ብዬ አየሁት። ማስታወቂያ ቪዲዮ ነው ሙሉ ቪዲዮ። መጨረሻ ላይ ስለ በጎ አድራጎት ድርጅት እና ከዛ በኋላ የሱን ኤአይ ኮርስ ለማስተዋወቅ የተሰራ ቪዲዮ ነው። መጀመሪያው ምንድነው መሰላችሁ? አባቶችን ያሸማቀቅበት ወይ ልክ አይደለም። ያኛው አባት ማለት ነው በዘመኑ ሰርቶ ለፍቶ እንትን ብሎ ተገፍቶ ምናምን ዛሬ ህይወት ለማንም አይመችም። ገብቷላ? ትላንትና የቆመ የሚመስለው ሰው ሁሉ ዛሬ ወድቆ ልታገኝ ትችላለህ። ትላንትና ትልቅ ቦታ ላይ የነበረ ሰው ሁሉ አንሶ ልታገኘው ትችላለህ። አባቶች ልጆቻቸው ከየትም ብለው ያምጡት። የአባቶች ደስታን አይተ መሳቅ መደሰት ሲኖርብህ እንትን አርጋ እኮ ነው ያመጣችሁ እንዴት ትደሰታለህ ብለህ ማሸማቀቅ ለኔ ልክ መስሎ አልተሰማኝም። በጣም ይቅርታ። ሁለተኛው ደግሞ ምንድነው የቲክቶከሮችን ያሸማቀቅበት ወይ ልክ አይደል?
ይኸውልህ ቲክቶክ ላይ እንደዛ ራቁታቸውን እንትን የሚሉ ላይቭ ላይ የሚጫጫሁ ያልካቸው ሰዎች ወደ ቲክቶክ ጓጉተው የገቡት አንተ በምትሰራቸው ፕሮሞሽኖች ነው። ቲክቶክ ላይ ገንዘብ ይሰራል፣ በአጭር ጊዜ ይለወጣል ምናምን የሚሉ ብዙ ማስታወቂያዎችን ካንተ አይቻለሁ እኔ። ገብቶሃል? አንሪያሊስቲክ የሆኑ ልክ የማይመስሉ አይነት የለውጥ አይነት ማለት ትለወጣላችሁ የሚሉ ትምህርቶችን ካንተ አይቻለሁ እና የነዛን ትምህርቶች በሰበክበት ነው ተነሳስቶ ቲክቶክ ላይ የሚገባው። ኮርስ ውድ ሊሆን ይችላል። ኮርስን መግዛት የማይችለው ሁሉ በራሱ ለመሞከር ይፍጨረጨራል። ላይቭ ላይ ይገባል። ላይቭ ላይ ይኸውልህ ከሞከርኩት ከኖርኩት ብለህ አንተ ከራስህ ህይወት ላይ አውጥተህ ብታወራው አይ ቲንክ ይሄ ትልቅ ትምህርት የሆነን ነበር ብዬ አስባለሁ። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። ዩዘር 9343 ምንድነው ታሪክ ተሰራ? ኦንኮሎሎሎ የኔ ሽበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። ኢንቴንሽኑ ግን ልክ ስላልሆነ መጽሐፍ ቅዱስ ላይ ሁለቱ ለጸሎት የገቡትን ሰዎች አስታወሰ። እንደሱ ስላልሆንኩኝ እንደሱ አስራቴን በስነ ስርዓት ሰጣለሁ እንደሱ ኃጢአትን አልሰራም እንትን ላለው ምናምን እንዳለው ሰውዬና እኔ ኃጢአተኛውን ማረኝ ብሎ አንገቱን ደፍቶ ቀና ለማለት ፈርቶ ይቅርታ የጠየቀውን ሰውዬ አይነት ሆነብኝ። እየጠቆምክ የተሻለ እኔ ጋር የተሻለ ማስታወቂያውን ብታሰሩት እኔ ወርዝ አረጋለሁ ለማስታወቂያው አይነት ሜንታሊቲ ያለው ፕሮሞሽን መስሎ ተሰማኝና ላይቭ ላይ እኔ ላይቭ ላይ በህይወቴ ለመጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተን ነው። ላይቭ ላይ የሚገቡ ሰዎች ሁሉ ተጫውተው እንትን ብለው ምናምን ይወጣሉ። አንተ ላይቭ ላይ ትተኛለህ። ላይቭ ጌም ተጫውተሃል። እኔ ስጫወተው እንደዚህ ነበረ ብለህ ብታወራ ከራስህ ቢሆን ኖሮ ጥሩ ነበር። ሌሎች ሰዎች ላይ ሳጠቁ ገብቶሃል አይደለ? ከዛ በኋላ ደግሞ የቤተክርስቲያን አገልግሎት ቤተክርስቲያን ማንንም አይወክላት፣ አንተም አትወክላት። ቤተክርስቲያን የሚወክላት እሱ እግዚአብሔር ነው፣ ክርስቶስ ነው የቤተክርስቲያን ራስ። ገባህ አይደለ? ስለዚህ እሱ ራስ የሆነበትን ራሱ ይወክል እንጂ አንተ እነሱም አይወከሉም እነዛም አይወከሉም። ክርስቶስን ምሳ ተጋብዞ ክርስቶስ በገባ ጊዜ አመንዝሯ ሴት መታ እግሩን ስታጥበው እንዴት አመንዝራ ሴት ታጥበዋለች ብለው በውስጣቸው ባወሩ ጊዜ ክርስቶስ ምን አለ መሰለው? ሁለት ሰዎች ነበሩ። አንደኛው በጣም ብዙ ዕዳ ነበረበት፣ አንደኛው ትንሽ ዕዳ ነበረበት። ከዛ አበዳሪያቸው ሁለቱንም ማራቸው እና በቃ ተውት ሲላቸው ማንኛው በብዙ የሚወደው ይመስላል አበዳሪውን ብሎ ጠየቀው። ብዙ የተወለት ይወደዋል አለው። ስለዚህ ብዙ ኃጢአት ውስጥ ያሉ ሰዎች ይወዱታል። ይኸውልህ እንደፈለገ በኃጢአት ቢጨማለቁ መንገዳቸው ስቶ በኃጢአት ውስጥ ቢሆኑ እንደ ኃጢአተኛ ሰው እግዚአብሔር ነው የሚወደው። ቤተክርስቲያን እንዲገቡ እየገፋን ኑ ቤተክርስቲያን ኑ እያልክ እኛን ማበረታታት ሲገባ እንዴት ማታ ከክለብ ወጥተህ ቤተክርስቲያን ትገባለህ? ከክለብ ወጥቶ እኮ ይሄ ልጅ እኮ ሌላም ቦታ ልባለ ቦታ ሜልሽ ቤተክርስቲያን ይምጣ እንጂ ያስቀድስ እንጂ ይጸልይ፣ ንስሐ ይግባ፣ ለውጠኝ ይበል። የድሮ አባቶች እኮ ባይዘው ሲጋራ እያጨሱ ቤተክርስቲያን ይገቡ ነበር። ገብቶሃል? እግዚአብሔር ከዛ አንድ ቀን ሲቆርጥላቸው ላይመለሱ ያንን ህይወት ይሄንን መስመር ይዞ ሄዱ። እንደዚህ አይነት ንስሐ ዕድል ለምን ትነፍጋለህ? ለምን አታሸማቃለህ? ለኔ መልእክቱ ኢን ጀነራል መልእክቱ ጤነኛ ሆኖ አልታየኝም። ምክርም ቢሆን ይኸውልህ ክርስቶስ አመንዝሯን ሴት አምጥተው ቁጭ ባረጉለት ጊዜ ከእናንተ ኃጢአት የሌለበት ይውገራት ነው ያለው። ከዛ በኋላ በሄዱ ጊዜ ፈራጆች የታሉ አላት። አንድም የሉም አለችው። እንግዲህ ኃጢአትን አትስሪ ብሎ ለብቻዋ ነው የመከራት የነገራ። ኃጢአትን አትስሪ፣ ኃጢአትሽ ይቅር ተብሎልሻል ሂጂ ብሎ ለብቻዋ ሁሉም ከሄደ በኋላ ነው የነገራት። ገብቶሃል አይደለ? አንተ አደባባይ ላይ አውጥተህ የማንንም ገመና እያዝረገረክ የምታወራው አንተም የኖርካቸው ህይወቶች ስላሉ ከነሱ ከኖርክበት ብታወራ ጥሩ ነው። ምን ይላል መሰላችሁ ዘፈኑ? የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን የአራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን። ካሜራ የተቀረጸ ቪዲዮ ኤዲት የሚያደርግ ሰው መሆን ትፈልጋላችሁ? በሚገባ። ግን ምዝገባው የሚያልቀው ታህሳስ 20 ነው። አንድ መልአክ አንድ ሰው ከቤተ ክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተ ክርስቲያን ሲቀር እግዚአብሔር ያመዋል። ለንደንና አካባቢው ያላችሁ ምዕመናን የንስሐ አባቶቻችሁን እያለቀሳችሁ ለምኗቸው። ዛሬ ትክክለኛውን መረጃ ማግኘት ከፈለጋችሁ አቅሙ ካላችሁ በ0975 51 60 ኤአይ ሌላ ታሪክ ውስጥ ገብቷል። ስለዚህ በኤአይ ህይወታችንን እንዴት ቀለልና ዘመን ማድረግ እንደምንችል ድንቅ ስልጠና አዘጋጅተንላችኋል። ለውታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣
በቃ ወንጀልም ስሩ በቃ ግን አትሙቱ በእናታችሁ። አዎ ምን ያመጣል ዶላር በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ብዙ ጊዜ የሰውን ህይወት ምሳሌ ባትወስድ ጥሩ ነው። ምንም ይሁን ምንም ኢንቴንሽን ይሄንን ነው ፊል ያደረኩት እና ባምቢ ይኸውልሽ whatever you do stay strong እሺ። ባምቢ በጣም ጠንካራ እንደሆነች አውቃለሁ። እስከዛሬ አልተሰበረችም፣ ግን መጥረቢያ የበዛበት ዛፍ ንፋስም ይጥለዋል እና እባክሽ የኔ ቆንጆ stay strong እሺ። አለን ከጎንሽ። አም ሶሪ በጣም ስላረዘምኩባችሁ ሁላችሁንም። ባለጌው ደስ ይበለው ብለሽ ሆነ የጻፍሽው ነገር አለና ባለጌው ለምን ደስ ይበለው? እኛ የምንወድሽ ባለጌ ያልሆንነውስ እኛ የምናደንቅሽ እኛ የምናከብርሽ እኛ ሰፖርት የምናደርግሽ ሰዎችስ በጣም ብዙ ሰዎች አንቺን ሰፖርት አድርገው ብዙ ነገር እያወሩ ነው፣ ብዙ ቪዲዮ እየሰሩ ነው። እኛስ የሚጠላሽ ሰው ይደሰት፣ ባለጌው ይደሰት፣ እኛ ግን የምንወድሽ የምናደንቅሽ ግን እንከፋ፣ እኛ ግን እንዘን፣ እኛ አንቺን ሰፖርት የምናደርግሽ ግን እንዘን። እኛን እሺ ተይው በባለጌው ምክንያት አንቺ ባለጌውን በማስደሰትሽ ምክንያት ጌታ ኢየሱስ ክርስቶስ ይዘን ጌታ ኢየሱስን አሳዝነሽ ባለጌን ለማስደሰት እንዴት ትወስኛለሽ? ለምን ብሎ ይክፋው ጌታ ኢየሱስ ክርስቶስ? አንቺ ራስሽን በማጣትሽ እኛን የምንወድሽ የምናደንቅሽንም እንዲሁም ደግሞ መድኃኒት የሆነልሽን ከማናችንም በላይ የሚወድሽን ጌታ ኢየሱስ ክርስቶስንም ነው የምታሳዝኙ። ለምን ይዘን ጌታ ኢየሱስ ክርስቶስ ለዚህ ያደረሰሽ ያንን ከዚህ የባሰ የነበረውን ጊዜ እንኳን አሳልፎሽ ለዛሬ ቀን ያበቃሽ ጌታ ኢየሱስ ክርስቶስ በዚህ ምክንያት ራስሽን ስታጪ እንዴት ይሆን የሚያዝ ነው? ለምን ይዘን በባለጌ ወንድ ምክንያት፣ ለምን ይዘን በደደብ ወንዶች ምክንያት ጌታ ኢየሱስ ክርስቶስን ደደብ ሰዎችን ለማስደሰት ብለሽ ባለጌ ወንዶችን ለማስደሰት ብለሽ ማሳዘን አለብሽ? የሚወዱሽ የሚያደንቁሽ የሚያበረታቱሽ በጣም ብዙ ሰዎች ሚዲያ ላይ እየተመለከትሽ ነው። እነርሱ ማዘን አለባቸው? ምንም አይነት ክፉ ነገር እንደማታደርግ ተስፋ አድርጋለሁ። ባምቢ ምንም አይነት ራሷን የሚጎዳ ነገር ምንም ነገር እንደማታደርግ ተስፋ አድርጋለሁ። ትላንትና የሰራችው ቪዲዮ ላይ ከዚህ በኋላ አላለቅስም ስትል ራሱ በጣም ነበር ደስ ያለኝ። በቃ እቺ ልጅ አይደለም ራሷ ላይ ክፉ ማድረግ እያለቀሰች ራሱ ማየት አልፈልግም። ምንድነው ያደረገችን? ቆይ እቺ ልጅ ምንድነው ኢትዮጵያን ሕዝብ የበደለችው ነገር? እንደዚህ ስንት ቅሌት እንግዲህ 3 ዓመት ምናምን አልፎታል። የባምቢ ቅሌት ተብሎ መወራት ከተጀመረ አይደለም ብቻዋን እንደቀለለች ነገር ማለት ነው። ከዛ ግን አለፈ በቃ ይቅርታ ጠየቀች፣ ህዝቡን ይቅርታ ጠየቀች፣ ፈጣሪዋን ይቅርታ ጠየቀች። እሷ ራሷን አንጸኛለሁ ወዳለችበት ሄደች፣ ለማገገም ሞከረች። ስራ መስራት ነው የምፈልገው ተውኝ አለች፣ ለመነች፣ አለቀሰች፣ ላይቭ ላይ አለቀሰች፣ በቪዲዮ አለቀሰች፣ በጽሁፍ አለቀሰች። ምን አርጊ ነው የምትሏት? ምንድነው አሁን እቺ ልጅ ማለት ነው የኢትዮጵያን ህዝብ ምንድነው የበደለችው? ለመሰደብ ማለት ነው ምንድነው ያደረገችው ነገር? ጀማሊሙት እኔ በቃ ከኢትዮጵያ ህዝብ ጋር ነው ጸብ የሚያምረኝ በዚህ ልጅ ጉዳይ። ምንድነው የበደለቻችሁ? ለምንድነው ማተዋት? እሸቱ የምትባል ሰውዬ አንደኛ አንተ ማን የቤተ ክርስቲያን ጠበቃ ያደረገ? አንድ ሁለተኛ ምን አርጊ ነው የምትላት? ትታለች፣ ቆየች። የገዳም ቪዲዮ ራሱ ከሰራው ቆይቻለሁ አለች። አይቻትም አላውቅም እኔ ገዳም ስትሄድ ምናምን ነገር ቆይቷል። በቃ ያኔ የትፎች ነች። ምን አድርጊ ነው የምትላት? መብቷ አይደለም ወይ? መብቷ አይደለም ወይ መንቀሳቀስ? መብቷ አይደለም ወይ መቀለድ፣ መጫወት፣ መሳቅ? ስንት የብልግና ቀልድ በምንሰማበት ሀገር፣ ስንት ግፍ በሚሰራበት ሀገር እቺ ልጅ ላይ ብቻ ስፔሲፊክሊ የተነጣጠረው ነገር ምንድነው? ምንድነው የበደለቻችሁ? ምኗ ነው የሚያስጠላችሁ? ምንድነው ፐርሰናሊ መታ በየቤታችሁ ያደረገቻችሁ ነገር ምንድነው? አረ ቢስሚላ። ምንም እንደማታደርጊ እርግጠኛ ምንም እንደማታደርጊ ተስፋ አደርጋለሁ። እና በደና መተሽ ስራሽ እንደምትሰሪ ህይወትሽ እንደምትቀጢ ብትፈልጊ ቲክቶክ ላይ ብትፈልጊ ዩቲዩብ ላይ ከፈለሽ ከሶሻል ሚዲያ ወጥተሽ ምናምን ነገር እንደምታረጊ እኔ ከሶሻል ሚዲያ ውጪ ያለ ሰላማዊ ህይወት ሁላ ነው የምመኝልሽ ማለት ነው። ግን ምንም እንደማታረጊ ተስፋ አደርጋለሁ። እከካሞች ናችሁ ግን እያንዳንዱ የብልግና ስድብ የተሳደባችሁ ሰዎች እያንዳንዱ ብትሞቺ ይሻልሻል፣ ብትጠፊ ይሻልሻል፣ አሰዳቢ እንደዚህ የባለጌ እንትልሻል ሌነሽ ምንድነሽ ምናምን እያላችሁ ስትጽፉ የነበራችሁ ሰዎች ፐርሰናሊ ይድረስባችሁ፣ እናንተ ላይ ይድረስባችሁ። ኃጢአት ሚዛን ላይ ከወጣ ክብደቱ እኩል። እናንተ ውደቁ እንጂ ረጋጭ ብዙ ነው። የወደቀ ዛፍ አያጣውም ምሳር አይደለም የሚባለው። በእሸቱ ንግግር ላይ ምንም አይነት ጥያቄ የለብኝም። የተናገርከው ነገር እንዳለ ልክ ነው። ያንተ ስህተት ባምቢ እህታችንን ሜንሽን ማድረግ ነው። አሁን ሃይማኖታዊ ሚዲያ ላይ መቅረብና መናገር መልእክት ማስተላለፍ ያለባቸው ሰዎች በህይወታቸው ለብዙ ሰው ምሳሌ መሆን የሚችሉ ሰዎች ብቻ ናቸው። ይሄን ነገር ግን ባምቢ ላይ ሳይሆን ከዛ በፊት ዘፋኞች የቤተ ክርስቲያን የገንዘብ ማሰባሰቢያ ላይ ሄደው ዘፈናቸውን በሚሰሩበት ማታ መዝሙር እየዘመሩ ሲሰሩ ያኔ ብትናገራቸው ጥሩ ነበር።
እነሱን ሳትናገራቸው ባምቢ እህታችን ላይ እንድትበረታ ያደረገህ ያው ወድቃለች ብለህ ስለምታስብ ነው። እሷን ለመናገር ያነሳኸው መጽሐፍ ቅዱስ ሁሉንም በኩል አይን ነው የሚያየው። ይኸውልህ ሐሳቡን ማንሳት ጥፋት አይደለም፣ ባምቢን መናገር ግን ፐርሰናል። ይሄ ልጅ አንዴ ይዩት። እናቴ እንዲህ እየተሰቃየሽ መሄድ አልችልም። ትንሽ ቀን ይቀረኝ ሚካኤልን ራሴን አጠፋለሁ። ባምቢዬ ህይወቴን አዳነችው ሚካኤልን። ባምቢ ህይወቴን አተረፈችው ሚካኤልን። እናቴን ብቸኛ እንዳላረጋት አረገች። ህይወቴን ላጠፋ ባልኩበት ሰዓት ሚካኤልን፣ ሞትን እየተመኘው ባሉበት ሰዓት የዛኑ ቀን ነው ሚካኤልን የዛኑ ቀን ያወራችኝ መድኃኔዓለም። አመሰግናለሁ ሚካኤልን። በጣም ትልቅ ውለታ ነው ያልሽልኝ ሚካኤልን። ማንም ዘመድ የማያደርገውን ነገር ነው ያደረግሽልኝ ሚካኤልን። እማዬ በጣም ነው የምወድሽ። እኔም እወዳለሁ ልጄ። ይህን ልጅ አያችሁት? ባምቢ ባትረዳው ኖሮ እሱ እንደተናገረው ራሱ ላይ የሆነ ነገር ያደርግ ነበር። እናቱም ያለ ልጅ ትቀር ነበር። ባምቢ ግን ይህን ልጅ ለመርዳት እንደሌላ ቲክቶከር ቲክቶክ ቻሌንጅ አልሰጠችውም፣ ፎሎ ቻሌንጅ አልሰጠችውም። ጀስት ረዳችሁ። ከዛ በኋላ እናቱን ያለ ልጅ እንዳትቀር አደረገቻት። ብዙ ሰውም አንተም ጭምር ወድቃለች ብላችሁ የምታስቧት ባምቢ በዚህ ሰዓት ለብዙ ሴቶች ምሳሌ ነች። ይኸውላችሁ ሴቶች በተለያየ መንገድ በማወቅም ባለማወቅም ህይወታቸው ላይ ሴትነታቸው ላይ ጥፋት ሊያጠፉ ይችላሉ። ሰውም ሊጠቀምባቸው ይችላል። ግን እነዛ ወድቀዋል ተብሎ የታሰቡ ሴቶች ባምቢን ሲያዩት ድጋሚ መወደድ እንደሚቻል፣ ድጋሚ ከቤተሰብ ጋር በፍቅር መኖር እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ፍሬ ማፍራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ገንዘብ መስራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ የሰደባችሁን ሰው እንዲወዳችሁ ማድረግ እንደሚቻል ያሳየች በጣም ብርቱ ሴት ናት። እዚህ ምድር ላይ ጻድቅ ነን ብለው ከሚያስቡ ሰዎች በላይ ኃጢአተኛ ናቸው ተብሎ የተፈረጁ ሰዎች መልካም ልብ አላቸው። የባምቢ ህይወት አሁን ገና አረፈ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያሉት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያሉት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆን ስታስተምሩኝ እንዲወግርላቸው ለአባት ልጁን ሰጡት። እንዲገልላቸው ሞት እንዲፈርድባት ህይወት ፊት አቆሟት። እያመናጨቋት መሬት ለመሬት እየጎተቷት በሰራዋ እየገረፏት በአፍረት ሸፍነው ሊገሏት ፈልገው ህይወት ጋር አመጧት። እነሱ ሊከሷት ሲመጡ እሱ ግን ሊያድናት ቆመ። እነሱ ሞቷን ሲጠባበቁ እሱ ግን ትንሣኤዋን አቀደ። በተግባራቸው አባሮ እሷን ግን በህይወት አቆማት። ከሳሾቿ ሲሄዱ ኃጢአት ከመድኃኒቷ ጋር ቀረች። የእምነት አዋቂነን አስወጪና አስገቢነን የሚሉ ሁሉም ሲሄዱ ኃጢአተኛዋ ከክርስቶስ እግር ስር ቀረች። ኢየሱስ ይገርማል። የክርስቶስ እግር ስር ሃይማኖተኛ የለም ኃጢአተኛው እንጂ። ሃይማኖተኞች እግዚአብሔርን እናውቃለን ባዮች ግን የክርስቶስ ጠላቶች። ሰይጣን ባህልና ወግ የለውም። ሱፍም ነጠላም ይለብሳል፣ በእነሱም ይመሰላል። ሸክማችሁ የከበደ ወደ እኔ ኑ ሲል ጌታ፣ ሃይማኖተኞች ግን ደካሞችን ከእግዚአብሔር ቤት ለማስወጣት ይሞክራሉ። አንድ ነገር አላስተዋሉ። ቤተ ክርስቲያን የደካሞች ናት። ጌታ ኢየሱስም የደካሞች ነው። እኔ ደካማ ነኝ። ስለዚህ የጌታ እግር ስር ነው ያለሁት።